166 ያውም ቀንሽ እመቤቴን አሉ እመቤቴን የሚገርም ነው 166 ዳነ ምረት ናት እኮ አለቀ 166 አመት ነው እየሰማ ነው ጥቁር ሰማይ ጉድ እኮ ነው የሚደንቅ ነው በእውነት ጤነኛ ነው ትርሶ ግን በጣም ተመስገን ታንዴ ሁለቴ ሶስቴ በረሃ ላይ ወተት እየመጣ ተጠስላማ እንዲያባት ወይ ልመለስ አለች የግመል ወተት ልጆች አሉት ግን አዳምጠኝ ማለት እሺ ማለት አይኔ ያጠፋች ልጅ ናደብልባ እስቲ ተወኝ ልጨርስልህ እሺ ያንን ወተት ማማ ስትጨርስ ያቁም አንድ ሁለት መኪና ሴቶች አብረን ነበር ተባብቻችን ጋር ይሄ ስትጨርስ እኔ ጋር ደረሰች እማዬ አንቺም እንደሰው እንዳት ምንድነው ሰው ሆኩኝማ ነው ሌቁጭ አልኩ ለካ እምቢ እንዳትይ ነው ይሄን ጠጭ ወተት አለች አይ ዛሬ በሆነም አልጠጣም ነገ ጠጣዋለሁ ሰጠውስ እንጂ ሰጠች ነገ መጥቼ አይሻለሁ እንዴት ለራሴ መድኃኒት ሰጠሽኝ እንጂ ለአንቺ ብለሽ አይደለም የግመል ወተት የጠጣ እድሜና ጤና አለው አልኳት ያችን ተቀበልኩና ነው ሐሙስ መጣች ሮብ ነበር እዚያ ነገርኳለሁ ጓዴ አለ አይደል ያንን ስትሰጠኝ አሳድርኩና ሳትመጣ አልጠጣሁም አልከፍተውም ክዳሩ ሻምር ውጭ አደረኩት መጣች እማዬ አልጠጣሽው አንቺ ሳትከፍቺልኝ ከፈተችልኝ ጠጣሁ ነው ግን የሰጠኝ እሺ አሜን ማማ ስንት ልጆች ነው ያሉት እርሷ እኔ ምንም የለውም አንድ ላይ ደበደበች ስንት አመቷ ነው እሷ ግን አሁን የእንትን የሉል መኮንን ጊዜ ነው የተወለደው የሉል መኮንን ሞተው እርሱ አሁን በማን ጊዜ ነበሩ ማለት ነው እነ ጃንሆይ ምናምን በምንለው በማን ዘመን የተወለዱ በአፄ ምኒልክ እንዴ አንተ መጀመሪያ ማን የነበረ ብትል ራስ ደስታ በራስ ደስታ ጊዜ ነበሩ እንዴ ይፈጣሪ አረ ሌላ ማን አለ ሌላ አንድ መቼም ባሪያ ናቸው እንጂ ከንፈራቸው ያስታውሳቸዋል ስማቸውን እንዴ እየረሳው ነው ከምኒልክ በፊት ከምኒልክ በፊት እንዴ ምኒልክ ትላንትና እሺ ማዘር እንወደታለን ሌላ ስንት ዓመተ ምህረት ነው ማለት ነው የተወለዱት ያቁታ ያስታውሱታል ዓመተ ምህረቱ አያውቁትም አይደል እኔ አወላለዴ ኦሮሞ ሀገር ነው የተወለዱ እሺ የኦሮሞ ዘር ነኝ በ1900 ስንት ነው የባሊ ገባ እናቴ ባሊ ጎባ አያቴ ደግሞ የአባቴ እናት አሩሲ ሄደው ታላከበሩ አያከብሩ ምንድነው የሚያከብሩት ይሄ አሁን ይሄ እንዲክብር ይሄ መስቀል ሲከበር አሩሲ ሄደው ነው ተመርቀው መጣው በሬ ዛፍ ስር ግራር ዛፍ ስር የሚያርዱ የሱ ግዴታ ቃል ሆነ እናት ቱ የኔ እናት አሜን ደህና ነው